ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወገኖቼ? ሰላም ናችሁ ወይ? አለው አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። እኔ ጋር አልሐምዱሊላህ ረብል ዓለሚን። በአዲስ ቪዲዮ ከች ብያለሁ። እስኪ አሲድ አብረን እንስራ። ግብአቱን አብረን እኔ እዚህ ጋር 3 ብርጭቆ 2 ረቀም ኢትኒን 2 ቁጥር ዱቄት ማለት ነው። 3 ብርጭቆ አምሼዋለሁ። አምሼ ነፍቼው ነው ያዘጋጀሁት ማለት ነው። አምሼ ነፍቼ አዘጋጅቻለሁ። 3 ብርጭቆ ዱቄት ማለት ነው። እዚህ ጋር 1 ኩባያ ተምሩም የተጣራ ነው። ይሄ ታሽጎ የሚሸጠው አለ አይደል? ይሄም ከሌለ ቤት ውስጥ ራሳችሁ በፈላ ውሃ ዘፍዝፋችሁ ኖርማሉን ተምር ፍሬውን ማውጣት ትችላላችሁ። ይሄኛው አንድ ብርጭቆ ማለት 1 ኩባያ ነው። ይኸውና እንደዚህ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ለውዝና ሄል ቀረፋ አዘጋጅቻለሁ። ይሄኛው ቅቤ ነው ቢጫው እንደምታዩት። ከዛ አብረን እንስራ። እሺ ያዘጋጀሁትን ተምር ድስት ውስጥ ጨምሬዋለሁ። ከዛ ውሃ አፍልቻለሁ። በውሃ እና በፈላ ውሃ እናቀጥነዋለን ማለት ነው። ተምሩን መጀመሪያ በአንድ እጅ ቆይመች። ይኸውና ተምሩን አቀጠንኩት በሞቀ ውሃ ማለት ነው። ከዛ ዱቄቱን እንጨምራለን ቀስ ቀስ እያለን። ይኸውና እንደዚህ አቀላቅለነዋል። እንደዚህ አቀላቅየዋለሁ። በነገራችን ላይ ከውጭ የሚመጣው የተምር የተዘጋጀው ደስ አይልም። እሺ ቤት ውስጥ የሚዘጋጀው ይሻላል። ከእንደገና ቤት ውስጥ አዘጋጅቼ ጨምሬበት ነው ጣዕሙ አሪፍ እንዲሆን ማለት ነው። ተዘጋጅቶ የመጣው ጣዕሙን ስቀምሰው ብዙ ደስ አይልም እና ይኸው ቢያንስ 20 ደቂቃ እሳቱ ላይ እንደዚህ ይቆይና ገልበጥ እያደረግ ነው። ይኸው ቅጥነቱ ነው። በጣም አልወፈረምና እንደዚህ በስሏል። በጣም አልወፈረም አልቀጠነም፣ መካከለኛ ነው ከለሩ። ይኸውና እንዲህ ነው የሚያምረው። እዚህ ጋር ደግሞ ያዘጋጀነው ለውዝ፣ ቀረፋ፣ ሄል እንጨምርበት። ይኸውና ትንሽ ዘፈራንም አድርጌበታለሁ። እናቀላቅላለን። አሁን ለውዙን ጨመርን፣ ሄሉን፣ ዘፈራን ጨመርን፣ ቀረፋ አማሰል ነው። ሽታው ደስ ሲል ብታዩ ሲጣፍጥ። ከዛ አሁን ቅቤውን ትንሽ እንጨምራለን። እዚህ ጋር ትንሽ እንጨምርና በኋላ ደግሞ ሳህን ላይ እንጨምራለን። ትንሽ በስ እናቀላቅለዋለን። ይኸውና ልክ እንደ ኢትዮጵያ ገንፎ አድርጌ ነው የማቀርበው። ይኸው ሲያምር በጣም ነው የሚጣፍጠው። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። አበረታቱን ወገኖቼ። ደግሞ ሞክሩት። እሺ ትወዱታላችሁ።